ሰላም እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ለዛሬ ደግሞ ይዤላችሁ የመጣሁት spiritual expression how to use and how to make function within a dialogue or a communication ማለት ነው። That's why I'm gonna tell you those expression how to use in a proper way. For example ትንሣኤ ሙታን ይላል። ትንሣኤ ሙታን ማለት ምን ማለት ነው? በእንግሊዝኛ እንዴት ነው የምናደርገው? እንዴት አድርገን ነው ኮሚኒኬሽን የምንጠቀምበት ማለት ነው? ትንሣኤ ሙታን resurrection of dead ይላል። resurrection of dead. Resurrection of dead. Example እዚህ ጋር would have a day would have a day for erection of dead. Resurrection of dead ምን ማለት ነው? ትንሣኤ ሙታን ማለት በአማርኛ በእንግሊዝኛ resurrection of dead ተብሎ ይጠራል ማለት ነው። resurrection of dead። ስለዚህ for example this one would have a day for resurrection of dead ማለት ሁሉም ሰው ትንሣኤ አለው ወይም ሁሉም ሰው የሚነሳበት ቀን አለው ብለን መስራት እንችላለን ማለት ነው። እንችላለን። what about this one ቅድስተ ሥላሴ በእንግሊዝኛ ምንድን ነው የሚባለው? ሆሊ ትሪኒቲ ይባላል። ሆሊ ትሪኒቲ for example መስራት እንችላለን። እሺ example our myself our holy trinity will save us from the evil. ቅድስተ ሥላሴ ወይም ሥላሴዎች ከክፉ ነገር ያድኑናል ማለት ነው። እሺ ከክፉ ነገር ያድኑናል። that's why we call them this one holy trinity will save us from the evil. ቅድስተ ሥላሴ ማለት ሆሊ ትሪኒቲ ብለን መጥራት እንችላለን ወይም ደግሞ መጠቀም እንችላለን። what about this one ሆሳዕና ማለት ደግሞ ፐልም ሰንዴ ይባላል። እሺ ፐልም this one okay ፐልም ሰንዴይ ኤግዛምፕል ስንሰራበት ደግሞ እዚህ ጋር ኤግዛምፕል ስንሰራበት ሳንዴይ ኢዝ ፐልም ሰንዴይ ሰንበት ሁሌ ምንድን ናት? ሆሳዕና ናት ማለት ነው። ሆሳዕና ናት። what about this one ንስሐ መግባት ደግሞ get repent ይባላል። get this one repent example everybody must get repent everybody must get repent ማለት ሁሉም ሰው ንስሐ መግባት አለበት፣ ግዴታው ነው ማለት ግዴታው። what about this one አምስተኛው አማላጅ ነው። he is interceder ይባላል። interceder this one interceder ይባላል። interceder example all saints all saints are interceders አማላጅ ነው ብለን ለመጠቀም ከፈለግን ኢንተርሴደር ማለት እንችላለን ማለት ነው። ስለዚህ ኤግዛምፕል ኦል ሴንትስ አር ኢንተርሴደር ይላል። ሁሉም ቅዱሳን አማላጅ ናቸው ለኛ ብሎ ይለምናሉ ወይም ደግሞ ያማልዳሉ ብለን መጠቀም እንችላለን። እንደዛ አድርገን ነው የምንሰራበት ኤክስፕሬሽኑ ወይ ደግሞ how to use the expression in a given communication or in a proper way. For example what about this one የክርስትና አባት ምንድን ነው የሚባለው? የክርስትና አባት አባልጌ ይባላል በትግርኛ። የክርስትና አባት ጋድ ፋዘር ይላል። እዚህ ጋር ጋድ ፋዘር ይባላል። እሺ ጋድ ፋዘር ነው። ጋድ ፋዘር for example ሚስተር ገብረ ማርያም is my godfather. My godfather.
አቶ ገብረ ማርያም የተባሉ የክርስትና አባቴ ናቸው ማለት ኦኬ። ጋድፋዘር ሁሉ ጊዜ የምንጠቀምበት ለምንድን ነው? የክርስትና አባት የክርስትና እናት ለማለት ምንድን ነው የምንጠቀመው? ዲስ ዋን ኦንኮል ሜክ ዲስ ዋን ጋድ ማዘር ኦኬ። እዚህ ጋር ደግሞ ጋድ ማዘር ማለት ይቻላል ማለት ኦኬ። ጋድ ማዘር ኦኬ። ጋድ ማዘር የእናት የክርስትና እናት ነው ማለት ኦኬ። ለሴት ከሆነ ማለት ነው። ወርባ ዲስ ዋን ሐዋርያት ሶሪ የንስሐ አባት ወርባ ዲስ ዋን ፋዘር ኦፍ ኮንፌሽን ይባላል። ፋዘር ኦፍ ኮንፈስ ፋዘር ኦፍ ኮንፈስ ኦኬ። ዲስ ዋን ኮንፈስ ኦኬ። ፋዘር ኦፍ ኮንፈስ ማለት የንስሐ አባት ማለት ኦኬ። የንስሐ አባት ኤግዛምፕል ሚስተር ፕሪስት ወሉ ኢዝ ማይ ፋዘር ኦፍ ኮንፈስ ማይ ፋዘር ኦፍ ኮንፈስ ኦኬ። ኮንፈስ ማይ ፋዘር ኦፍ ኮንፈስ ኦኬ። ሚስተር ወይም ደግሞ ቄሱ ወሉ የተባሉ ቄስ የኔ ንስሐ አባት ናቸው፣ የንስሐ አባቴ ናቸው ለማለት ኦኬ። የንስሐ አባት what about this one ኦኬ። ሐዋርያትስ ምን ማለት ነው? በእንግሊዝኛ አፖስትልስ ይባላል። እሺ አፖስትልስ ኦኬ። ሐዋርያት ማለት አፖስትልስ ተብሎ ይጠራል ማለት ነው። ኤግዛምፕል እዚህ ጋር ኤግዛምፕል ኦል apostles roll over the world to preach gospel okay. Gospel all apostles roll over the world to preach a gospel ማለት ሁሉም ሐዋርያት ዓለም ሁሉ እየዞሩ እየኮለሉ ምን ያደርጉ ነበር? ወንጌልን ይሰብኩ ነበር እንደማለት ኦኬ። ሁሉም ወንጌል ይሰብኩ ነበር። ማን ናቸው? አፖስትሎስ ማለት ሐዋርያት። what about ጻድቀኛስ ምን ማለት ነው? ጻድቀኛ righteous ይባላል በእንግሊዝኛ righteous ጻድቀኛ ማለት ነው። ኤግዛምፕል ሴንት ያሬድ Saint Yared is righteous. Saint Yared is righteous ማለት ቅዱስ ያሬድ ጻድቅ ነው ማለት ኦኬ። ቅዱስ ያሬድ ጻድቅ ነው። የመጨረሻው ወራባው ሲሆን ባህታውያን ምን ማለት ነው? ባህታውያን በእንግሊዝኛ እንዴት ነው የምንለው? አንቾራይት ማለት አንቾራይት ኦኬ። ባህታውያን ኦኬ። አንቾራይት ማለት ባህታውያን። ኤግዛምፕል all anchorite is have no the interest of this world ስለዚህ ባህታውያን ማለት all anchorites have no the interest of ዚስ ወርልድ የዚህ ዓለም ፍላጎት የሌላቸው ሰዎች ምን ተብሎ ይጠራሉ? ባህታውያን ተብሎ ይጠራሉ። ስለዚህ I have been showing you this kind of expression how to use and how to make a communication towards a given dialogue or a given passage of communication. That's why you have to use in such way, in this way, not only for memorizing the words so all okay. ለዛሬ ይሄንን ይመስላል። ስለዚህ ላይክ እና ኮሜንት ሰብስክራይብ ማድረግ አትርሱ። እወዳቸዋለሁ።